ላበረከታችሁልን እግዚአብሔር ይስጥልን። ይሄንን ጻፍ ላበረከታችሁልን ምስጋና ይስጥልን። ቅዱስ ሚካኤል ይጠብቅልን እና ሌላው መጽሐፉ ይሄ ነው። ልብሱ ደግሞ ይሄ ነው የምንቀድስበት ልብስ ከ86 የተጀመረ ይሄ የገባበት ሲጀመር የተወጠነ ልብስ ነው። እንግዲህ የሚታይ ነገር ነው። ውስጥም ያለ ነገር ሊኖር ይችላል። ውስጡንም ዙሪያውን ገብተን ላሳያችሁ። ምንም ነገር የሌለበት ጉዳይ ነው። አንድም ነገር አይገኝም። በቃ ያለው ውስጡ ባዶ ውስጥ ነው። ያሉትን ነገሮችን የምንሰራባቸው እነኛ ናቸው ያወጣናቸው እንግዲህ በቤት ውስጥ የሚገኙ ማለት ነው። በነገር የለም እጣን ጻፍ ያው ውጭ ተው ነው እናንተ ባመጣችሁት ነው እንጂ ምን አሳያችኋለሁ። እንግዲህ የለም በቤት ውስጥ የለም ምንም ነገር የለም። ይህ ስዕል በፊት የተሰፋ ነው የተዘረጋ ነው። ምንም ነገር የለውም። ዙሪያ ይሆን ምንም ነገር መገልገያ የለውም። ይሄው ስጋጫ በርጥበንት ነው እየሄድን ነው ምናምን የለ ምን የለ ይሄ በቃ ራሱ ያው እንግዲህ ይሄው የምታዩት ነገር ነው። እንግዲህ ባዶውን ነው በቃ ባዶ ቀፎ ማለት ነው። እንግዲህ እንግዲህ በዚህ ከሆነ እንትን ሆነ ሁሉ ነገር ለዚህ እንኳን ብለን ሳይሆን ውስጡን ራሱ የምናገለግልበት ነገር አሁን ቀጥ ብለን ነው አሁን አብረው ግራ ያጋባል። አሁን ዛሬ እናንተን ስናይ ማለት ነው እኔ በጣም እንትን ያልኩ ነገር ነው የሆነብኝ። ይሄን ጻፍ እንኳን በማየቴ አዲስ ነገር ነው የሆነብኝ። ማንም በጎድራጊና ይሄንን አድርግለታለሁ ብሎ ከ86 የተጀመረ አንድም የፈጸመለት ነገር የለ ለዚህ ቤተክርስቲያን ማለት ነው። በጣም ግራ አጋብቶናል። ቅዱስ